ይህ ሰው የልጁን ጫማ በመርገጡ ምክንያት ህይወቱ ባንዴ ተቀየረ። ልጅቷ ጫማዎችን ኦንላይን ላይ በማስተዋወቅ ለደንበኞቿ እየዞረች ትሸጥ ነበር። እንደተለመደው ለአንድ ደንበኛዋ ጫማዋን ልትሸጥ መጣች። ጫማውን እንዳሳየችው በጣም ወደደው። ወደ ኪሱ ገብቶ ያለውን ብር ሲያይ ግን የያዘው ብር ጫማውን ለመግዛት በቂ አልነበረ። እሷ ግን በጣም ጥሩ ልጅ ስለነበረች በቃ ያለህን ከሰጠህኝ ይበቃሃል አለችው። ይህን እያወሩ ሳለ አንድ ጎዳና ተዳዳሪ ጫማውን በድንገት ይረግጣል። የዚህን ጊዜ ልጁ በጣም ተናደደ። ማየታችንም እንዲህ ምን አይነት ውድ ጫማ እንደሆነ አታውቅም? በጣም ይቅርታ አድርግልኝ አላየሁትም ነበር በድንገት ነው አለ። ቆይ ያንተን ጫማ ብረግጥብህ ምንድነው የሚሰማ ሲል የዚህን ጊዜ ጎዳና ተዳዳሪው እያዘነ መለሰ። እኔ እኮ ምንም ጫማ የለኝም አለ። ዝቅ ብሎ ሲያየው ባዶ እግሩን ነው። ጫማ የለበስኩበትን ጊዜ አላስታውስም። ለወራት ባዶ እግሬን ነበርኩ እና ምን ሊሰማህ እንደሚችል አላውቅም አለው። ልጁም እሻውን ከፊቴ ጥፋ ብሎ አባረረው። እሷ ግን ልትወው አልፈለገችም። ወደሱ ሂዳ ይህንን ጫማ ልሰጥህ እፈልጋለሁ አለችው። ሰውየው ማመን አልቻለም። እኔ ማንም ሰው ባዶ እግሩን እንዲሄድ አልፈልግም፣ ስለዚህ እባክህ ተቀበለኝ ብላ ሰጠችው። እሱም በደስታ እያለቀሰ ይሄ ለእኔ ምን ማለት እንደሆነ አታውቂም፣ ወራት ያለ ጫማ ሲሄድ ነበር፣ እግሬንም በጣም ተጎድቻለሁ፣ በጣም አመሰግናለሁ እያለ እያለቀሰ ነገራት። ልጁ ይህንን በማድረጓ ማመን አልቻለም። እንዴት እንደዚህ ታደርጊያለሽ? ጫማውን ለሱ በመስጠትሽ ምክንያት እኮ ብዙ ገንዘብን ያጣሽው፣ ለምን ሰጠሽው ብሎ ጠየቃት። እሷም መለሰች፣ ምክንያቱም የእሱን ስሜት እኔ በደንብ አድርጌ ያውቀዋለሁ። ከትንሽ ዓመት በፊት ቤተሰቦቼ ለሥራ ወጥተው ነበር። እናም አንድ ስልክ ተደወለልኝ። ሁሉም ቤተሰቦቼ በመኪና አደጋ እንደሞቱ ተነገረኝ። ብቻዬን ቀረሁ። ማንም የሚረዳኝ ሰው ስለሌለ ጎዳና ወጣሁ። የምለብሰው ጫማ እንኳን አልነበረኝም። ግን አንድ ቀን አንድ ሴት ያለሁበትን ሁኔታ አይታ ልትረዳኝ ወሰነች። ለምን እንደረዳች ጠየኳት። እናም እሷ መቼም የማረሳውን መልስ ሰጠችኝ። ሁሌም ራስሽን በተቸገሩ ሰዎች ጫማ ውስጥ ሆነሽ ማሰብ አለብሽ አለችኝ። እናም ያቺ ሴት ሕይወቴን እስከ መጨረሻው ቀየረችልኝ። እሷ ምክንያት የራሴን ጫማ ቤት ከፍቻለሁ። እናም ለጫማህ በጣም ይቅርታ፣ ግን የያዝከውን ብር ለትልቅ ነገር መጠቀም ትችላለህ አለችው። እሱም ልክ ነሽ፣ ይህን እንድረዳ ስላረግሽኝ በጣም አመሰግናለሁ ብሏት ወደ ሰውየው ሄደ። ገንዘቡ ከኔ ይልቅ ለአንተ ያስፈልግሃል ብሎ ሰጠው። ሰዎችን በመርዳት ምን አይነት ሰላም እንደሚገኝ በተግባር አስተማረችው።